በመስኮት በመግባት 6 ሚሊዮን ብር በላይ ንብረት የሰረቀው ተጠርጣሪ በቁጥጥር ስር መዋሉ የተነገረው ጌቱ ተስፋ የተባለው የስርቆት ወንጀለኛ የካቲት 12 ቀን 2018 ነበር በቦሌ ክፍለ ከተማ ወረዳ 3 ነበር ይሄን ወንጀል የፈጸመው። በዚህ አካባቢ እንግዲህ አንድ አፓርትመንት አለ 8ኛ ፎቅ ላይ ነው። ይህ እንግዲህ ድርጊት የተከሰተው 8ኛ ፎቅ ከሌሊቱ 5 ሰዓት አካባቢ ላይ ነው። ወደ ቦታው ወደዚህ ወደ ስርቆት ለመፈጸም የገባው ማለት ነው። እዛ አካባቢ ፎቁ ላይ ሬስቶራንት ነበር እና የሴትዮዋ ቤት መስኮት ክፍት መሆኑን በማየት ነው በመስኮት በመኝታ ክፍል መስኮት በመግባት ነውና እንግዲህ 6 ሚሊዮን ብር በላይ የሰረቀው ማለት ነው። የእጅ ቀለበት የእጅ ብራዝሌትን ጨምሮ እንደዚሁም $2800 እና 2 ስልኮችን ነበር ይዞ የወጣው። ነገር ግን በዛ በቦታው ላይ በሲሲቲ ካሜራ ምክንያት እንግዲህ ፊቱ ስለታየ ማለት ነው ፖሊስ ባደረገው ክትትል ምክንያት በቁጥጥር ስር ውሏል የተባለው ፖሊሶች መልእክት አስተላልፏል። በዚህ ጉዳይ መስኮታችሁን ሳትዘጉ ወደ ሌላ ቦታ አትንቀሳቀሱም ሲል መልእክት አስተላልፏል።